ሻማር ከዚህ በኋላ በቅቶኛል። አባት በተደጋጋሚ ጊዜ እያስቸገሩኝ ነው። የምታወሪው ነገር ታውቆሻል? ቆይ እሳቸው አይከበሩም እንዴ? ቆይ እኔ አንድ ፍሬ ልጅ አይደለም? እነሱ ሁለት ረያዩሽ ነው። ትንሽ እንኳን አይከብዳቸው? ቆይ እሺ ብላቸው እንዴት ሊሆኑ ነው? ስለ አባቴ እኮ ነው እያወራሽ ያለሽው ኤልዳና። ይኸውልሽ እንደውም ቀደምሽ። ሰሞኑን በተደጋጋሚ ማን ነው ፎርድ መኪና ይዞ የሚሸኝሽ? ኤልዳና፣ እኔ የአባቴ ልጅ ነኝ። አባቴን ያሳደገኝ አባቴም ደግሞ በሚገባ አውቀዋለሁ። አባቴ አንቺ እንደምትዩ ተራ አይነት ሰው አይደለም። ይኸውልሽ ምናልባት ለአንዳንድ ነገሮች ምክንያት ፈልገሽ ከሆነ ቀጥታ መናገር ትችላለሽ። እንደ ሌላ ወንድ ብሆን ይኸውልሽ አጣፋሽ ነበር። ስለ አባቴ ልንገርሽ፣ ስለ ራሱ ሳይሆን ስለ ልጆቹ ብቻ በማሰብ ኑሮ ሁሉ ሐሳቡ ሸክሙ ሁሉ የመልካም አባት ትከሻ ነውና አባቴ አገር ዋርካ የቤተሰቡ መከታ አባት ይኖርልኝ እንጂ አንድ ቀን አይደለም አንድ ሰዓት ከቤት ሲታጣ ውሃ አጣ ጎመን ታውቆ የለም ደጁ ቤቱ ቀየው ሁሉ ጭር ይላል። ረጅም ዘመን ይኖርልኝ። አሜን አሜን። ባያደርግልኝ አርጌ በቀቼ እንኳን ከቤት ከግቢያችን አይጥፋ አባት